ተመልከቱ መንገዱ ላይ ማለት ነው ውሃ እያለፈ ነው ድንጋይ አስቀምጠው 10 ብር መክፈል የሚፈልግ እየከፈለ አልፏል ግን በነፃም ያሳልፋሉ ኑ ላሳያችሁ እነዚህ ሁለት ልጆች ወንድሜ ክፍያ ያለው ለማለት ስንት ነው ለማለት 10 ብር አያችሁ እስኪ 10 ብር አለ ለስንት ሰው ከፍላለሁ 10 ብር ከኔ ጋር ኑስ ቲክቶክ መጀመር ትፈልጋላችሁ ላስጀምራችሁ ይጀምሩ እንዴ ዳውራችሁ ኑ ከኔ ጋር መንገድ ሰርተው እዚህ ጋር ሰውን እያሳለፉት ነው ስም ማን ነው ናስኪ እዚህ ጋር ነውና ነው አግዛችኋለሁ ሸገርጋ ዘጥ ያፋል ሸገርጋ ሸገርጋም ሰርታችኋል ሸገርጋ ስንት ብር ሰራችሁ በዚህ አሪፍ እየሰራችሁ ነው 90 ብር ጓደኛሞች ናችሁ መቼ ነው የተዋወቃችሁት ቀረብ ብሎ አንድ ሀገር ናችሁ ስለዚህ ቲክቶክ ታውቃላችሁ 18 ነው አንተስ 13 አንተስ 15 በወር ስንት ነው የምትሰሩት እኔ በወር 5000 ብር ትሰራለህ እሺ አንተስ ቢያንስ 3000 ብር ነው 3000 አንተስ 4000 ብር ኦኬ ለሶስቱ ማለት ነው 5000 ብር 5000 ብር ሰጣችኋለሁ እሺ ከዛ ከኔ ጋር ጀምራላችሁ ቲክቶክ ስልክ አላችሁ የላችሁ አለ በል ስልኬን እሰጣለሁ እንገናኛለን ቲክቶክ እንጀምራለን እሺ ጋይስ ይኸው ሶስቱ ልጆች ማለት ነው በወር የሚያገኙት 5000 ብር 3000 ብር ነው አሁን ለሶስቱ 5000 ብር ሰጣችኋለሁ ከዛ በኋላ በስነ ስርዓት አድርገን በ30 ቀን ውስጥ ቲክቶክ ቫይራል ወጥተው ህይወታቸው እንዲቀየር እናግዛቸዋለን ማለት ነው ዝግጁ ናችሁ አዎ ዝግጁ ናችሁ አዎ አዲሱ ቲክቶከሮች የኢትዮጵያ ቫይራል ይወጣሉ ካምፓኒዎች ተዘጋጁ በጣም ትልቅ ቲክቶከሮች ይሆናሉ ቻው የበጎ ስራ ክፍያው ዘግይቶ እኮ አያውቅም ነገሩ ሲጀምር በዝናብ ነው አስፋልቱ በውሃ ሞልቶ በ10 ብር ሲያሻግሩ ከአዶናይ ጋር ይገናኛሉ ስራ ፈጠራቸው ስላስደስተው የሚያስፈልጋቸውን አሟልቶ ቲክቶክ አስጀምሩ ህይወታቸውን ሊቀይር ሀብሎ ይጀምራል ጸጉር ቤትም ወስዶ ጸጉራቸውን አስተካክሎ ልብሳቸውንም ፏ አድርጎ 5 ስታር ሆቴል ውስጥ አሳርፎ ዲቻ ቦይስ ብሎ አካውንት ከፍቶ ስራውን ይጀምራል 15 ቀን ባልሞላ ጊዜ ውስጥም ከ100,000 በላይ ተከታይ ያገኛሉ እንደምትመለከቱት በየጊዜው በፋፈሽ ያረግ ያቅሙ ሲሞክር የወላይታ ህዝብን ይመለከታል ለጊፍታ በዓል ጠርተው ፍቅራቸውን የሚያሳዩታል ስሙ እስኪ የሁሉ የህዝብ ፍቅር ዝም ብሎ አልመጣም ሁላችንም በመንችለው መጠን ሰፖርት እናድርገው እስኪ ይሄ አዶናይ ተግባር ከ10 ስንት ይገባዋል ሐሳባችሁን ኮሜንት ላይ አስቀምጡልኝ ስነ ስርዓት አድርገን በ30 ቀን ውስጥ ቲክቶክ ቫይራል ወጥተው ህይወታቸው እንዲቀየር እናግዛቸዋለን ማለት ነው ዝግጁ ናችሁ አዎ ዝግጁ ናችሁ አዎ ነው ሰላም ዲቻ ቦስ ትልቅ ደረጃ እንደሳለን ፎሎ አድርጉ ስንት ነው ለማለት 10 ብር ነው ላይ ማለት ነው እቺ የቅርጽ አሳያቸው እስኪ የፀጉር ቅርጽ የልብ ቅርጽ አሳያቸው ተመልከቱ እዚህ ላይ የልብ ቅርጽ ይታያቸዋል ጠየቅኩትና ለምንድን ነው የልብ ቅርጽ ማንን ፍቅር ለማስያዝ ነው ምናምን አልኩትና አይ ያንተ ፍቅር ነው አላለኝም የኔ ፍቅር ነው ልብ ቅርጽ አምሮባቸዋል ጽድት ብሏል እንዴ ነው ባይ ዘ ወይ ቲክቶክ አካውንታቸው አዲስ ስም አውጥተንላቸዋል ምንድነው ታውቁታላችሁ ነግሬያችኋለሁ ምንድነው የሚለው ስሙ አይደለም የቲክቶክ አካውንታችሁ ዲቻ ቦይስ ይባላሉ ዲቻ ቦይስ በወላይትኛ ደግሞ ትርጉም አለው ምን እንደሆነ ታውቃላችሁ ወደ ሀገራችን ነው አብረን እንሄዳለን ወደ ሀገራችን ማለት ነው ዲቻ ቦይስ እስኪ አብረን 1 2 3 ዲቻ ቦይስ አብረን እንሄዳለን ደስ ያለ በጣም አሁን እንግዲህ ወደ ጥርስ ቤት እየሄድን ነው ጥርሳቸው ሊስተካከሉ ማለት ነው እንዘጋጅ ከዲቻ ቦይስ ጋር ሆነን እንግዲህ ጫማ ሾፕ እያደረግን ነው እንደምትመለከቱት የትኛው ወደዳችሁ የትኛው ተመቻችሁ እስኪ ይሄኛው ኦኬ ደስ ያለ በጣም አንቺ ደግሞ አይሰፋብም ኦኬ አሪፍ ነው ደስ ያለ ማሙሼ አንቺስ የትኛው መረጥሽ ለኔ ደግሞ እቺ መርጫለሁ እንደምታዩት ታምራለች ወደዳችሁት ጋይስ ካረኩት ሱፍ ጋር ማች ያደርጋል ቢያስ ደስ ያለ በጣም ሁለተኛ ምርጫ ደግሞ ነው የገዛሁት ይሄኛው ይሻላል አይ ቲንክ ይወድጃለሁ ትንሽ እንትን እንጂ ይሄ ጸዴ ነው ማሙሽ ይግዛው አንተ እሺ
ይሄ ደስ ይላል በጣም ነው ናይስ እንግዲህ ይሄው እቺ መርጣለች ያምራል ደግሞ በጣም ንጉሴም ያምራል እስኪ ማሙሼ የማሙሼ ደግሞ ጸዴ ነው በቃ የመጨረሻ የኔን የሚመስል ነው የገዛው ማሙሼ የኔ እንደዚህ ይመስላል ደስ ይላል ዲቻ ቦይስ ነኝ እንኳን ደህና መጣችሁ ትልቅ ደረጃ እንደርሳለን ፎሎ አድርጉ ፒዛ እየበላን ነው ዲቻ ቦይስ ፒዛ እንዴት ነው ፒዛ እንዴት ነው ይጣፍጣል ወደድከው ማርያምን በጣም ነው የሚጣፍጠው ወይ ይነበር ቆንጆ ነው ይበላል የታባቱ ማአት ነው ያዝነው ባይዘው ወይ ወደ 3 ሚሊዮን ቦክሶች ይዘናል እየበላን ነው የምናመሸው ዛሬ አይደል እንዴ ዲቻ ወዳችኋለሁ በእናታችሁ እኛም እንወዳለና በጣም ማሙሽ አንቺ አይና ፈራውነሽ ነው እንጂ ትወጂኛለሽ አይ ፒዛል ጾንድሜ ሰላም ዲቻ ቦስ ነኝ የኔ የግሌ አካውንት 10,000 ገብቷል ወደ 20,000 ሌትስ ጎ ይወጣችኋል ፊክስ ዲቻ ቦይስ ዛሬ ከኔ ጋር ስፖርት እንሰራለን ጂም ገብታችሁ ታውቃላችሁ አታውቅም ማርያምን አንተ አታውቅም አንቺ ቦርጭ መሻል ያስፈልግሻል አንተም እየወፈርክ ነው ንጉሴ የኔ አባል በቃ አሳያችኋለሁ እንዴት ሎጋው እንደምትመስሉ ሎጋው እስኪ ሎጋው በሉ yes let's go እንሂድ ኦዬ እንዴት ነሽ ይህ ጫማዬ እያጸዳው ያለው ልጅ ጓደኞቹን ለማየት ለአንድ ሰዓት ተራምጃለሁ አለኝ በጣም አያሳዝንም እንዴት እንደሚወዳቸው እነሱም እሱን ለማየት በጧት ተነስተው ውጪ ከሱ ጋር ያወሩ ነበር ጓደኝነታቸው ሲያስቀና እንደዚህ አይነት ጓደኝነት ይስጣችሁ ነው የሚያስብለው ከዛ አንድ ሐሳብ መጣልኝ ለምን ዲቻ ቦይስ ሰርፕራይዝ አያረጉትም ዲቻ ቦይስ ወደ አዲሱ ቤታቸው ሊገቡ ነው እንግዲህ እዚህ መኪና ውስጥ ነው ያሉት ማለት ነው ኦልራይት አሁን እየገባን ነው ኑ ጉንፋን ይዞኛል የሌለ ማለት ነው ደስ ሲሉ ማርያም ሰፈራቸው በቃ የሚያምረው እዩት ይሄ በቃ ለራሱ ጀስት እንትን ነው በቃ ላግዠሪ የሆነ ቦታ ነው በጣም እዚህ ቢኖሩ አሁን እነሱ በቃ ይሆናል አይደል ሴፍ ነው ወጥተው እዚህ መጫወት ይችላል ኳስ ከፈለጉ ምናምን እና በጣም ደስታ ይሰማኛል እዚህ ስለመጡ አሁን ቤቱ እንዴት አባቱ እንዳሳመር ነው ልነግራችሁ አልችልም እናንተ የምታዩት ይሆናል ማለት ነው ጋይስ ጽድትን ያለው በቃ ፏን ያደረግነው የታባቱ ተከታተሉ ጋይስ አሁን እንግዲህ ወደ ዲቻ ቦይስ እና የነፂ ቤት ደርሰናል ማለት ነው ለመጀመሪያ ጊዜ ቤታቸው ሊያዩት ነው እስኪ እዩት ቤታቸው ዳሩ ምንድነው የህይወት ሁሉ መኖር ካልቻለ አንዱ ለሁሉ እንትን ከድሮ የመጣ እውነት መተባበር ነው የኛ ማንነት ሰው የረዳ በደግነቱ ቁራሽ እንጀራ ለሌለው ቤቱ መኖር ነው ያገር ሰው ባህል እምነቱ አንዱ ሲሞት ነው ያን ጊዜ ሞቱ እኔ ነኝ ደራሽ ለወገኔ እኔ
ዲቻ ቦይስ 3 ሳምሰንግ A26 ስልኮች ይዤላቸው እየሄድኩ ነው። ቲክቶክ ላይ በደንብ ነጥፈው እንዲሰሩ ትንሽ ጠፍተው ነበረ ታውቃላችሁ ጋይስ። ይህ የሆነበት ምክንያትም እነሱ ልጆች ቲክቶክ አካውንት ከፍቼላቸዋለሁ፣ ግን ያ ቲክቶክ አካውንት አንድ ስልኬ ላይ ነበረ። ያቺ ስልክ ደግሞ እስካሁን ላገኛት አልቻልኩም ነበረ። አሁን አግኝቻታለሁ። አካውንታቸውም ይመለሳል ማለት ነው። ከዛ አካውንታቸው ሲመለስ ደግሞ ራሳቸው ቪዲዮ ቀርጸው ራሳቸው እንዲፖስቱ 3 ሳምሰንግ A26 ስልኮች ይዤላቸው እየሄድኩኝ ነው። ከዛ በላይም ማለት ነው በጣም ኳስ ስለሚወዱ 50 ኢንች ቲቪ ይዤላቸው እየሄድኩኝ ነው ማለት ነው። ስለዚህ ሰርፕራይዝ ታረጋቸው መመልከት ከፈለጋችሁ ከዚህ በታች ያለው ቀጣይ ክፍል ለማየት ይህ ይጫኑ የሚለው እሱን ተጫኑትና ከዛ በኋላ ዲቻ ቦይስ እንዴት እንደሚደሰቱ ታያላችሁ። ስልክ እንድገዛላቸው ብዙ ጊዜ ነግረውኛል። በጣም እንትን ሆነው ነበረ፣ ይሉኝ ታይዟቸው ነበር፣ ግን በጣም እንደፈለጉ ካይናቸው ነው ያየሁትና የማይጠብቁት ሰርፕራይዝ ይዤላቸው እየሄድኩ ነው። ጠብቁ። ወዳችኋለሁ። እንደምን አላችሁ? ምን ብያችሁ? ማሙሼስ ተኝቷል እንዴ? ውጣ ይዘህ ውጣ። እንዳያዩ አዙር እና እየተንቀሳቀስ ሁሉም እያሳየህ እንጂ ኑ እስኪ ና የሰር ንጉሴ ማሙሼ አዲስ ስልክ ደስ አለሽ? ደስ አላችሁ? አሁን በቃ ቲክቶክ ሊጀምሩ ነው። ስልክ አለ ምናምን በቃ እስኪ ክፈቱት። ናፒና እናሳያችሁ። ክፈቱት እስኪ። የሰር ነይ ልክፈትልሽ። አንቺ ላውጣልሽ። ኧረ በስመ አብ፣ ኧረ በስመ አብ። ናፒ በእናትህ አሳያቸው እስኪ። የሰር አንተስ ዋቻ ጉዲ ማሙሼ ና ክፈተው። አንተም ከፍታው ነው የመጣችው ማሙሼማ። እስኪ ነይ እስኪ ክፈችው። ጠጋ በለት ቁጭ በል ማለት ና እስኪ ክፈተው ስልክህን። አዎ እስኪ ዋው እስኪ በስመ አብ ዋው እስኪ ክፈተው። አታ አውጽናው ለከት መጽወሉ ዋው እስኪ አብርታለች። ንጉሴ አብርታታል። የፈጠነ ዲቻ ቦይስ እንግዲህ ዛሬ ሞዴል ነው የመሰሉት። ተመልከቷቸው እስኪ ማሙሼ እስኪ የሳይ ጽድት የታባት እስኪ ዲቻ አረ ጋንግስተር የዩኬ ራፐር ነው የመሰለው ንጉሴ። የዩኬ ራፐር ነው የመሰልሽው። የታባት ስም ማን ነው? ንጉሴ ራፐር ንጉሴ ይፈልበና ቀድሞ ማለት ነው። ቀድሞ እዛ ጋር የደረሰ ይመርጣል። የት ቦታ ቀስ መጀመሪያ ያሸነፈ እዛ ቀድሞ የደረሰ እራት የት እንደምንበላ ይመርጣል። እኔ ካሸነፍኩኝ እመርጣለሁ። አንዳችሁ ካሸነፋችሁ ደግሞ እንመርጣለን። ተዘጋጅ። እስኪ ቆይ ተዘጋጅ። 1 2 3 ማን የመጣ? አንተ ንጉስ ነህ። ንጉስ ይመርጣል። ሰላም ዲቻ ቦይስ ነኝ። አሁን አዶናይ ሰርፕራይዝ ልናደርገው ነው። እንደምታውቁት አዶናይ 2 ሚሊዮን ፎሎወርስ ገብቷል። እኛ ደግሞ ትሪፕል ሆቴል ኬክ አሰርተን ሰርፕራይዝ ልናደርግ ነው። እነዚህ ልጆች ከኔ ምንድነው የደበቁት? የሆነ ነገር ደብቋል። ኑ እንሂድ፣ በቃ እንሂድ ስላቸው አይሰሙ። ከዛ ደግሞ እሺ በቃ በጆሮ ነው የሚነጋገሩት። በቃ የሆነ እንዳልሰማ የሚፈልጉት ነገር አለ። እንሂዳ ምን
የሆነ ነገር አስቧል። የሆነ ነገር እኔም አይገባኛል። የስፓይደር እንትኔ ተነስቷል። ምንድነው ያስባችሁት? ዲቻ ንገሩኝ። ውይ ኬክን ያሰራችሁልኝ አያችሁ፣ በእናታችሁ ደስ ሲል ተመልከ። ወዴት ነው የምትደበቀው? ወይኔ ኬክ አሰራችሁልኝ እንደዚህ። ዌልካም ቱ አዶናይ። ኖ ካፌ በእናታችሁ። ቴንክ ዩ ጸደይ ሰዎች ናቸው እኮ በጣም። እና እስኪ አንተ ታፍራለህ? ና ታፍራለህ፣ ትሸፍናለህ አይደል? ችግር አለው። ደስ ሲል በእናታችሁ። ዋው አብረን ነው የምንበላው። ኑ ያዙ አብረን ሶስታችን እንብላ። ና ወደዚህ ና። ወይ ጉድ! ኑ ወርስ ዲቻ ሰርፕራይዝ አደረጋችሁኝ። በቃ ናሽ ላጉርሳችሁ እንዴ? ወይ ኧረ ቢላዋ ማመጡ በእናታችሁ። አንጨብጭብ፣ እሺ እናንጨብጭብ። ቴንክ ዩ ሶ ማች አመሰግናችኋለሁ። አሁን ኬካችን እንበላለን። ቁርስ አልበላሁም፣ በዚህ ነው የምንጀምረው። ያዝ ውይ ትልቅ ና ያዝ ና ማሙሽ ንጉስ ኬክ እየበላን ነው እንግዲህ። እንኳን ደህና መጣህ ብለው ኬክ አሰርተውልኝ በቸኮሌት ነው ደግሞ። ይህ ኬክ ደግሞ በጣም ነው የሚጣፍጠው። ባይዘው ካለንበት ትሪፕል ኢ ሆቴል ነው። አረ ማርያም በጣም ነው የሚጣፍጠው። ትሪፕል ኢ ሆቴል ወይም ደግሞ ፓሪስ ኬክ ቮልካን ብለው ሙሉ መውሰድ አለ። ምን እንዳለ ታውቃላችሁ? ንጉሴ ዌልካም የሚለው ሙሉ መውሰድ አለብህ ብሎ ግጥጥ አድርጎ በዚህ ሊሰጠኝ ነው። አዶናይ ጨምር። ቴንክ ዩ ኬክ አልበላም ግን ለነሱ ስልበላለሁ። የታባቱ ዋው! አንተ የምታጎርሴ ነው? ኧረ ሲጣፍጥ! ምንድነው እንደዚህ የሚጣፍጠው? ናሽ ቴንክ ዩ አሙሽ። ለእናንተ አሁን ለእናንተ ማርያም በቃ አሁን ለእናንተ ኧረ በእናትህ ማርያም በቃ ወይ ቅድድድ አለኝ። እኔ እኮ አልበላም ባይዘው ኬክ በቃ ልታሳምመኝ ነው እንዴ? እናንተ በጣም ነው የሚጣፍጠው። በልበላ ቴንክ ዩ ዌልካም አድርገውኛል። ዲቻ ቦይስ አመሰግናለሁ፣ ወዳችኋለሁ በጣም። እኛም እናመሰግናለን። አያንቱ መርሴ ሸገር ጅራ ኦምቱ ኖ ደንደኡ ከኑማ ኬኛ ብዬ አማንቴ ሶቶ ሊምበው አያንቱ መርሴ ሸገር ጅራ ኦምቱ ሲገዳኡ ጅራ ፎሌ ኖርሞ አማንቴ ሶቶ ሊምበው እናኑ ጉዲሲ ጀባ ቡልቺ ጀኔሲ ከዳና ከንደቤስ ቀጀልቺ ኡማ ጉዳ ሲተብደን ሬቺ ወዳ ጋይስ እናቴ ከዲቻ ቦይስ ላስተዋውቃቸው ነው። ማሚ ዲቻ ቦይስ መታወቅ ትፈልጋለሽ? ኑ ዲቻ ቦይስ ኑ አንዴ ወደዚህ ና። ማሙሼ ና ቶሎ በል። ጫማ ችግር የለውም እናታ። ማነች እሷ? ማነች? እንዳትዘጋ ና ና። ችግር አትወጣ፣ ችግር የለውም ተው። እሱ ማሙሼ ና ሰላም በላት። ማሙሼ ውይ ማነች እሷ? ማነች እሷ? እናቴ መስል እንመሳሰላለን። ለሱ መስላለሁ። እስቲ ሰላም ናችሁ? እናቴ ነች። አበባ ትባላለች። አዎ እንግዲህ ተዋውቀዋል ከእናቴ ጋር። ኑ ተራራቻችኋል። እራት እንብላ ነው ልጋብዛችሁ። በቃ ዝጋውና በሩን እራት እንብላ አብረን። እሺ ከማዘር ጋር እቺ ታቷ አያችኋት? አበባ ፍላወር የሷ ነው። አበባ ነው ስሙ፣ አበባ ነው። አበባ አያችሁ? ኑ እራት እንብላ። አሁን እንግዲህ እራት እየበላን ነው እንደምትመለከቱት። ዲቻ ከማዘር ጋር እራት እየበሉ ነው። ወድሻቸዋል? እንዴት አየሻቸው ማለት የዋሆች አይደሉ? ባይዘው እናቴ ግን ወጣት ነች፣ በጣም ቆንጅዬ ነች።
በጣም እያሳፈርኳት ቆንጆ ነች። አዎ በጣም ወጣት ነው እንመሳሰላለን። አዎ ማርያምን ዋው ብዙ ይመስላል ፊቴ ደማችን ይመሳሰላል። ቁንጅና እንግዲህ ከእናታችን ነው ያመጣው። ናቸው አሪፍ ነው። አዶናይ እንዴት ታያችሁስ? አዶናይ በጣም ወዳለኝ። ኦኬ ቴንክ ዩ ቀዳም ማለት ቀናችሁ ልሰማችሁ እናንተ አንተማ ጉንጫ ሞላል ብላሽ ጥብስ ፍር ነው የሚሆነው። I see that. ዲቻ ቦይስ እንዴት ናቸው? ዲቻ ቦይስ ደህና ናቸው በጣም። አዲስ አበባ ናቸው አሁን አዲስ አበባ ነው ያሉት። እንዴት ነው የተገናኛችሁት? እስቲ እነሱ ትንሽ እናወራ ብዬ ነው። ሹር ከነሱ ጋር የተገናኘሁት መንገድ ላይ ላይክ በራይድ ውስጥ ነበርኩኝና ከዛ ዝናብ መጥቶ ነበረ እንዳለ ከዛ በቃ ላይክ ውሃው ሰው አላሻገር ብሎ መሬት ላይ ምን አደረጉ? ድንጋይ ያስቀምጠው 10 ብር እያስከፈሉ 10 ብር እያስከፈሉ ሰውን ያሳልፉ ነበር። ግን መክፈል የሚፈልግ ይከፍላል፣ መክፈል የማይፈልግ ደግሞ በነፃ ይዘው ያሳልፋሉ። እሱ ነው ደስ የሚለው ነገር ማለት ነው። ከዛ በኋላ አየኋቸውና ከመኪና ዘልዬ ነው የወረድኩት። ታውቂያለሽ ሊሽሊ በቃ ሳየው እንዳለ በቃ መጣልኝ፣ እነዚህ ሰዎች ማገዝ አለብኝ። ያኔ ነው ለመጀመሪያ ጊዜ ያያቸው? አዎ። ከዛ ወረድኩኝና በቃ ቲክቶክ መጀመር ትፈልጋላችሁ አልኳቸው። አዎ አሉኝ። ከዛ ለየዋቸው ለየብቻቸው በደንብ በቃ አወራኋቸው ምናምን። ከዛ ታሪኩ የታወቀ ነው። አዎ የነበራችሁ ነገር ደስ ይላል። በጣም በጣም ብዙ ሰውም ደስ ብሎታል። ከዛ ነገር አንስተ ብዙ ነገር አድርገህላቸዋልና ቀጣይነት ከነሱ ጋር ምን ታስባለህ? እሱ አሁን ሰርፕራይዝ ነው፣ ግን በጣም ብዙ ማስበው ነገር አለ ለዲቻ ቦይስ። ዝም ብዬ አንድ ጀምሬ የማቋረጠው ነገር አይደለም። ኦልሞስት ልጆቼ ናቸው አሁን በቃ ቢያቸው ገና በ25 ዓመቴ የሶስት ልጆች አባት አደረጉት። ወንድሞቼ ናቸው። ቀረባችሁ በጣም ነው ደስ የሚለው። በጣም ሳላስበው እኔም በቃ እንትን ሆንኩ። ቀረባቸው እነሱ ራሱ የሚያሳዩ ፍቅር ያለው ነገር በጣም ደስ ይላል። ነፃነታቸው ደግሞ ደስ ይላል ከምታስቢ በላይ። አሁን በቃ ይሁን በቃ ፍሪ ናቸው በጣም። ፊልም ስናይ አብረን ምናምን ያላቸው ነፃነት በቃ ያላቸው ትኩረት እዛ አለ። አሁን ባይዘው በሶሻል ሚዲያ ጠፍተናል ሁላችን ታውቂያለሽ። በስልካችን ፎከስ አድርጎ የሚሰማሽ የለም። በትክክል ስትናገሪ የሆነ በቃ ቁጭ ብለሽ ለማውራት ስትሞክሪ ምናምን ሁሉ በቃ ስልኩ ላይ ይጠፋል። እንደዚህ ነው የሚሄደው። እነሱ ግን ባይገርምሽ ፊልም ለማየት ስንፈልግ ምናምን በቃ ቁጭ ብለው ያያሉ። እንደውም እኔ ነኝ ችግሩ። በቃ ስክሮል ማድረግ ጀምርና ይጦሩኛል፣ ተመልከት ይሉኛል። ከዛ አብረን እናያለን እና በጣም ብዙ ነገር አስተምሮኛል። በጣም ቅርብ ጊዜ ወደ አዲግራት ከመሄድ በፊት ወደ ትግራይ ከመምጣት በፊት ወደ ወላይታ ሄደህ ነበረ። የነበረው አቀባበል ሰላም ዲቻ ቦይስ ነን ጋይስ። እንግዲህ ቃል በገባ ነው መሰረት ማለት ነው ዲቻ ቦይስ መጨረሻቸው ምንድነው የሚሆነው ብላችሁ የጠየቃችሁ ሰዎች አንድ መልስ ልመልስላችሁ እፈልጋለሁ። ለዲቻ ቦይስ እንግዲህ ትልቅ አላማ አለኝ። ያው በዛ ቃላችን መሰረት ደግሞ አዲስ ቢዝነስ እየመሰረትን ያለ ነው። ይህ ቢዝነስ ደግሞ ምንድነው የሚባለው? ዲቻ ሊስትሮ ተብሎ ይጠራል። እስኪ እናጨጩ እስኪ። ዲቻ ሊስትሮ ይገኛል ቦራ መግቢያ ታገኙታላችሁ ማለት ነው። የሚገርም ዘመናዊ ሊስትሮ እናስመጣለን። ዝግጁ ናችሁ? አዎ። እናሳ በጣም ደስ ብሎኛል። ቦራ ቴንክ ዩ ይህ ቦታ ስለሰጣችሁኝ። ዲቻ ቦይስ ደግሞ ቢዚ ይሆናሉ እና በጣም ደስ ብሎኛል። ወዳችኋለሁ። እናሳ ናይስ። ዲቻ ሊስትሮ የሳቃችሁበት ሰዎች ምን ያህል እቺ ሀገር እንደሚቀይር ስላልገባችሁ ነው። እንግዲህ ዲቻ ቦይስ ይዣቸው መጥቻለሁ። አዲሱ ቢዝነሳቸው ላሳያቸው ማለት ነው።
ይህ ቢዝነስ እነሱ ብቻ አይደለም የሚሰሩት እንዳለ አዲስ አበባ ውስጥ ያሉ ወጣቶችም የሚሰሩበትና የሥራ እድል የሚፈጥር ነው። እናም at the same time የአዲስ አበባ ገጽታም የሚያስተካክል ነው፣ ውበት የሚፈጥር ነው ማለት ነው። እስኪ ኑ እንግባና ላሳያችሁ። አሁን እንግዲህ የምንገኘው በእማዋ ነው። እንደምትመለከቷቸው የሚገራርሙ አዲስ ዲዛይኖች አሉ፣ በጣም የሚያማምሩ ማለት ነው። እማዋ የእናቱ ስም ነው። እነዚህ እማዋ ብሎ ነው የሚጠራት መሰለኝ እና በጣም ደስ ብሎኛል። ይሄው አሁንም ማሳያችሁ ነገር እንዴት ናችሁ? የናባት እንደምን አለ? ደህና ነህ ወይ? ስላገኘሁ ደስ ብሎኛል በጣም። ይህ ስም በጣም ነው የምወደው እማዋ። እውነት በጣም ምን ይመስላል? እንደዛ ብለን የምንጠራት እናት ምንድነው? እማዋ ማለት እማዬ ነው አይደል? እማዋ ማለት እማዬ። ከዛ ሎጎው ደግሞ እየፈተለች ነው እንትን። ዋው ቢዩቲፉል። እንዴት ነው? የኔ ነው። I love it። በጣም ደስ ብሎኛል የኔ አባት። ይሄው እንግዲህ እየነገርኳቸው ነው ዲቻ ሊስትሮ ብለው እየሳቁ ነበርና ብዙ ሰዎች ዲቻ ሊስትሮ ከምታስቡት በላይ ነው። የብዙ ሰዎች የወጣቶች የሥራ እድል የሚያመቻች ነው፣ እድል የሚፈጥር ነው ብያችኋለሁ። እስኪ አሁን እናሳያችሁ ዲቻ ሊስትሮ እንዴት እንደሚመስል። ዲቻ ሊስትሮ ቤት እስኪ በእናትህ ወንድም ንገራችሁና አልግጠምልሽ ማይክና በደንብ አስረዳልኝ እስኪ። እንግዲህ ለሊስትሮዎች ድራዲስ ያዘጋጀው ድራዲስ የሚባል የአሉሚኒየም ካምፓኒ አለ። ያኛው ያዘጋጀው ነው። ይሄኛው ወረፋ የሚጠብቁበት ነው ሰዎች እዚህ ጋር ማለት ነው። yes ማታ ላይ ልክ እንደዚህ አጥፉና ይከቱታል ውስጥ ጋር ቀን ደግሞ እዛ ጋር ምንድነው የሚያስቀምጡት? ይሄ ስቶር ነው የሚስቧት። ይሄኛው ስቶር ነው። እሺ ስቶሬጅ ነው። አሁን ለምሳሌ የሚጠቀሙበትን የሊስትሮ እቃ ስቶር የሚያደርጉበት ነው። እዚህ ጋር አላቸው፣ እዛ ጋር አላቸው። ግን እንግዳ ሲበዛባቸው ይሄንን ያወርዱትና እዛ ጋር ቁጭ ማለት ይችላል። እንደበደም እዚህ ጋር ቁጭ ብዬ ወረፋ ጠብቃለሁ ማለት ነው። አንድ ሰው ሲጨርስ ወደዛ ይገባል። ይሄኛው እንደዚህ ዝግ ነው የሚሆነው። እሺ ይሄ ዝግ ይሆናል። እዚህ ጋር ልጆቹ የሚሆኑት እዚህ ጋር ነው። ኦኬ እዚህ ጋር ሆኖ ነው የሚጠርቁት። እዚህ ጋር ከሆኑ በኋላ የነሱ እንደዚህ ዝግ ነው የሚሆነው። የነሱ ይዘጋል። እሺ የነሱ እንደዚህ ዝግ ነው። እሺ እዚህ ጋር ይችኛው ስቶር ናት ተመሳሳይ። እዚህ ጋር ስቶር አላቸው፣ ይሄ ስቶር አላቸው። ይሄኛው ውድ የሆኑ እቃዎች አሁን ለምሳሌ ቢይዙ እና ሰው እንዳያይ ነገር ግን መሸጥ ሲፈልጉ እዚህ ጋር ያረጉና ይዘጉታል። ናይስ ይዘጉታል። ኦልሬዲ ተዘጋ። ኦኬ ይሄኛው ደግሞ እነሱ የሚጠቀሙበትን የሊስትሮ እቃዎች በሙሉ እዚህ ጋር ያረጉታል። ይሄ እንደዚህ ይዘጋል። ሶ አይታይም ማለት ነው። ከዛ ቀጥሎ ደግሞ አሁንም እዚህ ጋር የዋይፋይ እና ኤሌክትሪክ አለው ሙሉ። ይሄ ደግሞ ዋይፋይ እና ሶኬት አለ፣ ቻርጀር ማለት ነው። ይሄ በአንደኛው ዋይፋይ ይጠቀማሉ፣ በአንደኛው ደግሞ ቻርጀር እዚህ ጋር አለው። አሁንም ኢንዲኬት እዚህ ጋር ደግሞ ተመሳሳይ አለው። ዋው ሶ እነዚህ ላይት ፊክስ የተደረገው ስለዚህ 24 ሰዓት መስራት ይችላሉ ማለት ነው። yes ከፈለጉ ማታ ከፈለጉ ቀን። yes ይሄኛው ደግሞ ላይት ኮንትሮል የሚያደርጉበት ነው፣ የውጭውንም የውስጡንም። ከዛ ይሄኛው ፓርት ደግሞ ንግድ የሚነግዱበት ሱቅ ነው። ይሄ ደግሞ ሱቅ ነው። ሶ አንድ ሊስትሮ እዚህ እየሰራ መግባት ይችላል። እሺ አንድ ሊስትሮ ልክ እዚህ እየሰራ በተመሳሳይ ህልሙ የሚፈልገውን አሁን ለምሳሌ እኔ ጫማ መነገድ ፈልግ ነበረ ሊስትሮ ያለው ትልቅ የጫማ ፋክተሪ እንዲኖረኝ ፈልግ ነበረ። ይሄኛውን ልክ እንደዚህ ሆኖ ቢዘጋጅ ኑሮ ያኔ ጀምረው ነበር ማለት ነው። ሶ ይሄም የሸራተት ነው ኢዝሊ። ከዛ እዚህ ጋር ደግሞ ያውን ውሃ ከላይ ታንከር አለው። ይሄ በአጋጣሚ የነበረው ታንከር ስለፈረሰ ነው። እነዚህ ታንከሮች ናቸው ሶ ከላይ ይገጠማሉ። ይሄ እዚህ ጋር 3 አላቸው። ለምሳሌ እዚህ ጋር መጀመሪያ ጫማ ጨምቀው እዚህ ጋር ያጥቡና ከዛ ንጹህ ውሃ ከዛ የመጨረሻ ውሃ ያደርጉታል ማለት ነው። ሶ ይሄ ደግሞ ከስር ማፍሰሻ አለው። ይሄ ከስር ማፍሰሻ አለው። ኦኬ ይፈሳል። ይቺ ታፈሳለች ውሃ። አሁን ከላይ ስላፈረሱት ነው እንጂ ውሃ ይፈሳል። እሺ ከዛ ደግሞ ላይክ ማታ ደግሞ ይቺ ደግሞ ስቶቭ ነው። ምን ለማድረግ ማብሰል። አሁን ሊስትሮ ስቶን የሚከብድ ነገር የፈለገን ነገር ሄደን መብላት አትችልም። እሺ ስለዚህ ሄደን መብላት ስለማትችል አንተ የገባህን ያክል እዚሁ ላይ ሰርተ ተበላለህ። ይችኛዋ ሶኬቷ እዚህ ጋር አለች። እሺ ሶኬት እዚህ ጋር አለው እንዳለ ያረጋው። ከዛ ይሞቃል። ማርኬቲንግ ጂኒየስ ከሆኑ እነሱ ይሄ ኢትስ አ ጌም ቼንጂንግ። እንዴት ነው የሚያደርጉት? አሁን ለምሳሌ ቡና ያፈሉና ሰርቭ ያደርጓቸዋል እዛው። እሺ ለክላይንቶቻቸው ማለት ነው። እነዚህ ክላይንቶች አሁን እየሞቀ ነው። ትንሽ እየሞቀ
በጣም ነው የሚገርመው አንተ ሶ ልጆቹ ማርኬቲንግ ጂኒየስ ከሆኑ ማኔጅ ማድረግ ይችላሉ የሚንቱ ነው yes እዚህ ጋር ማኔጅ እዚህ ጋር ትታያለች እንት ነው እስኪ እቺ ቀዳዳ ላይክ ይበርቷል አልበራም ቆይ አውጥቼ ነው ሳይ ሶኬት እስኪ ሰካ ሱዞ በረች የሆነ ድምጽ ማወጣች yes ስለዚህ እቺ ስቶቭ አለው yes ስቶቭ አለው እነዚህ ልጆች ሄደው መመገብ አይችሉም ሁለተኛ ሊስትሮ ሂዝ ቢዚ ሄዶ እንደፈለገው ሰርቭ መደረግ ምናምን አይችልም ልክ አሁን እንደኛ ሄዶ ረጅም ሰዓት ቁጭ ብሎ ምናምን መመገብ አይችልም ስለዚህ እዚህ ጋር ያገኘውን ነገር ጥዶ ይበላል እነዚህ የተዘጋጁት ደግሞ አሁንም እነዚህኞቹ ልክ እንደ ኪችን ካቢኔት እዚህ ጋር እንጀራ ቢያረግ ሻይ ቢያረግ የሚያስፈልገው ትንንሽ እቃዎች ሳህኖች ምናምን ተለክተው ነው የተሰሩት ስለዚህ አንድ ሊስትሮ ሙሉ እዚህ መኖር ይችላል ከፈለገ አንለስ ደግሞ ሌላ እንደ አናዘር ኦፕሽን እዚህ ጋር መኝታ አለው እሺ መኝታ አለው yes እስኪ ኦ ማይ ጋድ ይሄኛው ልክ አንተ አሁን እዛ ጋር ላይ ተቀመጥክ ልክ አንተ ፍሮንት ላይ አንተ የምትወዳቸው አሁን ለምሳሌ ሽቶ ከሆነ ቦታውን የሚመጥን አሁን ሸራተን ላይ ያለ ሰው ምን ሊገዛ ይችላል የሆነ ቦታ ያለ ሰው ምን ሊገዛ ይችላል ብሎ ልጁ አሪፍ ነገሮች ነው አድርጎ እዚህ ጋር ይዛል አንተ የምታየው አይደለም እዛ ጋር የተቀመጠው ሰውዬ ዳይሬክት የሚያየው ይሄንን እቃ ማታ ግን ማውረድ ግዴታ አለበት እዛ ውስጥ ስቶሪ ያደርጋል ኦኬ ሶ ይሄኛው እዚህ ጋር ፓምፕ አለው እሺ ውሃ ነው ፓምፕ የሚያደርገው ይሄ ፓምፕ አለው ልጆቹ ላይ ወጣው ሮቶ ላይ አያደርጉም አሁን ሰርተን ጨርሰነው ቢሆን ፓምፕ ሲያደርገው ወደ ላይ እናሳየን ነበር እዚህ ጋር ፓምፕ አለች እቺ የፓምፓ ውሃ ወደ ላይ የሚወጣባት ሶ ያመጡና ውሃው ላይ ሲያደርጉት ውሃውን መጥቶ ወደ ላይ ወስደዋል ይሄ 20 ታንከር 80 ታንከር ይዛል ላይ ሶ ስቲል ስትራክቸሩ ሲሰራ 80 ታንከር 80 ሊትር መያዝ እንዲችል ተደርጎ ነው የተሰራው ማለት ነው ይሄ ደግሞ ወደ አልጋ ነው የሚሆነው ይሄ አሁን አይገርምም ናፊ አሁን ነው የሚገርመው ዋው ዋው በጣም ነው የሚገርመው ማታ ላይ ደግሞ እዚህ ጋር እንትኑን አድርጎ መኝታ ያደርገዋል ማለት መኝታ ያደርገዋል እዚህ ይተኛል አሁን እዚህ እኮ ሁለት ሰው መተኛት ይችላል በደም ሁለት ልጆች መተኛት ይችላል አሁን ለምሳሌ እኛ ይሄን ስታንዳርዱን ጠብቆ የሸራተን ስታንዳርድ የትልልቅ ሆቴሎች ስታንዳርድ ስለሆነ ልጁ ከግቢው አሁን እናስወጣዋለን ካሉ አንሰጠውም ለምን እዛው ውሎ አድሮ ቆጥቦ የሆነ ቦታ እንዲደርስ ነው ይሄ ራሱ ስራው ራሱ ሲሰራ የሆነ ቦታ ኢፍ መኪና ያላቸው ሰዎች እንትን እንዲሉት ነው አሁን ለምሳሌ የኔ ፎርድ ላይ ጎትተናል ኦኬ የኔ ፎርድ ላይ ጎትተናል ይጎትታል ይሄንን ጎትተናል ይሄኛው ምንድነው ይሄ የዚህ ዋና ዓላማ ደግሞ ልጆች አሁን ፕሮሞሽን ማከራየት ይችላል በዚህና በዛ በኩል ፕሮሞሽን የሚያከራዩበት ነው እዚህ ላይ ይለጥፍና አንድ ካምፓኒ እነሱን ስፖንሰር ማድረግ ከፈለገ እዚህ ጋር ልክኛ እንዳይከፍቱት ለምሳሌ አንድ አመት ውል ካላቸው እስከ አንድ አመት ድረስ ይሄን እንዳይከፍቱት እናደርግላቸዋለን ዋው አይከፍቱት እዚህ ነው የምትሆነው ካምፓኒ እየመጣ ነው ፕሮሞሽን የሚቀያየረው ፕሮሞሽን ፖስተሮች ሲቀይር ቁልፍ ያለው እዚህ ሊስትሮ ላይ ኦኬ ሶ ይሄኛው ደግሞ መብራት ዙሪያውን አለ ይሄ ብቻ ሳይሆን ያደምቀዋል ማለት ነው ኢሚዲየትሊ እነዚህም መብራት አላቸው በጣም እነዚህም መብራት አላቸው በዚህ በኩል ተመሳሳይ ራሱ በዚህ በኩል አለ እነዚህን ያከራያሉ ከዛ ይሄኛው ለሁለት ዓላማ ነው አሁን ስፖንሰር ያደረገው ሰውዬ አንዷን ፓርት ብቻ ነው መጠቀም የሚችለው ሌላ ግን በምን መሰለ ሊስትሮ ስራ ነው የሚል ኮንሰፕት ነው ይሄንን ያመጣው ሊስትሮ ስራ ነው ሶ አሁን ካልዲስ እንገናኝ ማዋጋ እንገናኝ የሆነ ቦታ እንገናኝ ይባላል አይደል ለምን እንትና ሊስትሮ እንገናኝ ይባላል በሚል ኮንሰፕት ነው እቺን የሰራነው በጣም ኤንድ ዘን አይታ ከሆነ ሊስትሮ የሰሩ ሰዎች በጣም ስኬታማ ናቸው አስተውያለሁ yes ስለዚህ እነዚህ ዛሬ እዚህ ጋር የሚገቡ ልጆች 100% ሹር ከሆነ አመት በኋላ እርግጠኛ ስለሆነ በጣም ያው እኔም 4 አመቴን የገበርኩበት ስለሆነ ማለት